ሰበር ዜና የአርቲስት ቴሌቪዥን የስራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠየቁ። የአርቲስት ቴሌቪዥን የስራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ሂስቶሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭት እንዲቋረጥ ተገድዷል። የዋዜማ ሬዲዮ ምንጮች እንዳረጋገጡት ዛሬ ረፋዱ ላይ የቴሌቪዥን ጣቢያው ስራ አስፈጻሚውን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥቷል። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ሂስቶሪካ የተሰኘውን አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በዩቲዩብ ገጹ በኩል ለአድማጮች እንደሚያቀርብ ማስታወቁ ይታወሳል። የመግለጫው መታገዱና የቴሌቪዥን ጣቢያው ኃላፊዎች በመጠራት በአልበሙ ይፋ መሆን ላይ ስለሚኖረው ተጽዕኖ እስካሁን በይፋ የተባለ ነገር የለም። በሌላ ዜና እስራኤልና ሊባኖስ ቀጥተኛ የሰላም ድርድር ለመጀመር ተስማምተዋል። ለበርካታ ዓመታት በግጭት ውስጥ የቆዩት እስራኤልና ሊባኖስ በአሜሪካ አሸማጋይነት በዋሽንግተን ዲሲ ካደረጉት ውይይት በኋላ ቀጥተኛ ድርድር ለመጀመር መስማማታቸው ተነገረ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ስምምነት ለሰላም የተገኘ ታሪካዊ ዕድል ሲሉ አሞካሽተውታል። ይህ ከፍተኛ የዲፕሎማሲ ግንኙነት በሁለቱ ሀገራት መካከል ለሰላም አዲስ መንገድ የከፈተ መሆኑ ተመላክቷል። የሊባኖስ ፕሬዝዳንት ጆሴፍ አውን ይህን ድርድር በሀገሪቱ ላይ ለደረሰው መከራና ስቃይ የመጨረሻው መጀመሪያ እንዲሆን ያላቸውን ተስፋ ገልጿል። የእስራኤል አምባሳደር በበኩላቸው ሁለቱም ሀገራት ሊባኖስን ከሂዝቦላ ተጽዕኖ ነፃ ለማውጣት የተባበረ አቋም አላቸው ሲሉ ተናግሯል። በሁለቱ ሀገራት መካከል የተጀመረው ቀጥተኛ ንግግር በመካከለኛው ምስራቅ ያለውን የፖለቲካ ተጽዕኖ ሊቀይር የሚችል ትልቅ ክስተት ተደርጎ ተወስዷል። ቀጣዩ የድርድር ሂደት የትና መቼ እንደሚቀጥል ግን ገና ይፋ አልተደረገም ሲል አልጀዚራ ዘግቧል።